ፊታችሁን ሳታሳዩ ካሜራ ሳትይዙ እንዲሁም ከቤት ሳትወጡ በስልክ ብቻ በወር በሺዎች የሚቆጠር ዶላር ማግኘት ትችላላችሁ ብትባሉ ታምናላችሁ? ብዙዎች አይሆንም እላለሁ፣ ግን እውነቱ ሌላ ነው። ዛሬ የምናየው ዩቲዩብ አውቶሜሽን የተባለውን ዘዴ ብዙ ሰዎች ፊት ሳያሳዩ ቪዲዮ በመስራት በሚሊዮን የሚቆጠር እይታና ከፍተኛ ገቢ እያገኙ ነው። ግን አንድ ነገር በመጀመሪያ በግልጽ ነግራችኋለሁ፣ ይህ ቀላል ገንዘብ አይደለም። ቁጭ ብሎ ሀብታም የሚሆኑበት ታምር አይደለም። ግን ስርዓቱን ካወቃችሁት ህይወታችሁን ሊቀይር ይችላል። በዚህ ቪዲዮ ከዜሮ ጀምሮ እንዴት መጀመር እንደምትችሉ ደረጃ በደረጃ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ደረጃ 1 ለመጀመሪያ የመጀመሪያውና አስፈላጊው ነገር ምንድነው ብላችሁ ታስባላችሁ? ዩቲዩብ መምረጥ የስኬቱ መሰረት ነው። ብዙ ሰዎች እዚህ ጋር ነው የሚሳሳቱት። ያገኙትን ቪዲዮ ኮፒ አድርጎ መጫን ይጀምራሉ እና እውነቱን ለመናገር ይህ በፍጹም አይሰራም። ዩቲዩብ ኮፒ የተደረገ ቪዲዮ አይከፍልም። እናንተ ማድረግ ያለባችሁ ሰዎች የሚፈልጉትን የሚጠቅማቸውን ነገር መስራት ነው። ለምሳሌ ታዋቂ የሆኑና ፊት ማሳየት የማይጠይቁ ዘርፎች፣ የታሪክ ቪዲዮዎች፣ ስለ ጥንታዊ ነገስታት ወይም ስለ ምስጢራዊ ዓለም ክስተቶች፣ የገንዘብና ቢዝነስ፣ ቴክኖሎጂና አዳዲስ ግኝቶች፣ አስገራሚ እውነታዎች። ነገር ግን ምስጢሩ አንድ ነው። የምትሉትን ብቻ አትምረጡ። ሰዎች የሚመለከቱትን እና ገበያ ያለውን ነገር መምረጥ ብልህነት ነው። ደረጃ 2 ስክሪፕትና የረዳትነት። አሁን ዘርፉ መርጠናል። ቀጣዩ ደረጃ ምንድነው? ስክሪፕት ማዘጋጀት ነው። ቪዲዮ ምን ይናገራል የሚለውን መጻፍ አለብን። እዚህ ጋር ኤአይ በጣም ይረዳችኋል። ለምሳሌ ቻትጂፒቲን ስለ አባይ ግድብ ስለ አስገራሚ ሁኔታዎችን ጻፈልኝ ብላችሁ መጠየቅ ትችላላችሁ። በጥቂት ሰከንዶች ውስጥ ሙሉ መረጃ ይሰጣችኋል። ግን እባካችሁ አንድ ትልቅ ስህተት አታድርጉ። ኤአይ የሰጠውን እንዳለ ኮፒ አታድርጉ። ለምን? አንደኛ ዩቲዩብ ኤአይ ጄኔሬትድ መሆኑን ይለየዋል። ሁለተኛ ሰዎች የሮቦት ወሬ ሲሰሙ ይሰለቻቸዋል። ስለዚህ ምን ታደርጋላችሁ? ጽሁፉን ቀለል አድርጉት። ራሳችሁን ቃል ጨምሩበት። ከሆነ እናንተ እንደማወራችሁ አይነት ሰውኛ ንግግር አድርጉት። ደረጃ 3 ቮይስ ኦቨር እና ኤዲት። አሁን ጽሁፉ ዝግጁ ነው። ቀጣዩ ስራ ቪዲዮን ወደ ማፍጠር መግባት ነው። መጀመሪያ በድምጽ እንጀምር። የራሳችሁን ድምጽ በስልካችሁ ብትቀሩ በጣም ጥሩ ነው። የሰው ድምጽ ሁልጊዜ የሚበለጥ እምነት ይፈጥራል። ካልቻላችሁ ደግሞ እንደ ኤሌቨን ላብስ ያሉ ልክ እንደሱ የሚያወሩ የአይ ድምጾችን መጠቀም ትችላላችሁ። ከዛ ቪዲዮ ለመስራት ፍሪስቶክ ቪዲዮስ እንደ ፒክሰልስ ወይም ፒክሳብ ያሉ ድረገጾችን ተጠቀሙ። ጥራት ያላቸው ምስሎችን ማምጣት። ለኤዲቲንግ ካፕካት ብቻ በቂ ነው። አንድ ነገር አትርሱ፣ ሰዎች ቪዲዮውን እስከ መጨረሻው እንዲያዩት ማሳብ አለባችሁ። ምክንያቱም በዩቲዩብ ህጎች ታይም እኩል ይሆናል ገንዘብ። እውነታው ስንነጋገር ግን ዩቲዩብ አውቶሜሽን ቀላል ገንዘብ አይደለም። ብዙ ሰዎች አንድ ወይም ሁለት ቪዲዮ ይሰራሉ። እይታ ወይንም ቪው ሲጠፋ ደግሞ ተስፋ ቆርጦ ይቆማል። ግን የሚሰራው ምንድነው? ኮንሲስተንሲ ወይም ወጥነት ነው። ቢያንስ ለሳምንት 2 ወይም 3 ቪዲዮ ለተከታታይ 4 ወይም 6 ወራት ብትሰሩ ውጤቱ መምጣቱ አይቀርም። ዩቲዩብ ትዕግስት ያላቸውን ሰዎች ይወዳል። ስለዚህ ፊታና መታየት ለስኬት እንቅፋት አይደለም፣ እንደውም ለማይፈልጉ ሰዎች ትልቅ እድል። ዛሬውኑ መጀመር ትችላላችሁ። ቀስ በቀስ እየተማራችሁ ትሄዳላችሁ። ይህ ቪዲዮ ጠቃሚ ነው ካገኛችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ በማድረግ ቤተሰቡ